የአሜሪካዋ ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን መሰየሙ ታወቀ። በአሜሪካ በፔንሲልቬኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሀሳብ በከፍተኛ ድምፅ አጽድቋል። ይህ ኤችአር 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ላይ ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህ የውሳኔ ሀሳብ ረቂቅ የአውሮፓውያኑ ማርች 2 ቀን 2026 የ130ኛው የአድዋ ድል ቀን ሆኖ በፔንሲልቬኒያ ግዛቱ እውቅና እንዲሰጠው የሚደነግግም ሆኗል። ውሳኔው በሪፐብሊካን እና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድጋፍ ድምፅና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮችን አልፈው ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። ኤችአር 441 ረቂቅ የውሳኔ ሀሳቡን ለፔንሲልቬኒያ የሕዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላደልፊያ ሜንገመሪ ካውንቲ የሕዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው። እንደ ቢቢሲ መግለጫ ከሆነ የጸደቀውን የውሳኔ ሀሳብ አስመልክቶ ተጨማሪ ማብራሪያ እንዲሰጡት ሴናተሩን በኢሜይል ጥያቄ አቅርቦላቸው የነበረ ሲሆን ይህ ዘገባ እስኪጠናከር ድረስ ምላሽ እንዳልሰጡት ግን ገልጸዋል። ቀን ተብሎ ተካቶ ታስቦም ይውላል። ይህም ትልቅ ትርጉም ያለው ትምህርታዊ ሲምቦሊክ ነው ብለዋል። ሆኖም እርሳቸው ረቂቁን ባቀረቡበት ዕለት በምክር ቤቱ ባደረጉት ንግግር አድዋ ለአፍሪካ አሜሪካውያን ያለውን ታላቅ ትርጉም አውስተዋል። የምክር ቤቱ አባል ሴናተር ቤንጃሚን ሳንቼዝ በዕለቱ በንባብ ባሰሙት የመክፈቻ ንግግር በዘመናዊው የዓለም ታሪክ ውስጥ አድዋ የማይናቅ ቦታ እንዳለው ካወሱ በኋላ ኢትዮጵያዊው ንጉስ ዳግማዊ ምኒልክ እና ባለቤታቸው ጣይቱ ብጡል በአመራር ሰጪነት ሀገራቸውን ከቅኝ ገዢ ተቀራማቾች ማስጣላቸውን አብራርተዋል። ይህም ለአፍሪካ አሜሪካውያን በሀገረ ግዛቱ ውስጥ ለሚኖሩ ትውልደ ኢትዮጵያውያን ሁሉ ታላቅ ኩራት ነው ብለውታል። የፔንሲልቬኒያ ግዛት የተወካዮች ምክር ቤት በበኩሉ በድረገጹ ባሰፈረው ጽሑፍ አውሮፓውያን የአፍሪካ ሀገርነትን ቅኝ ግዛት በያዙበትና መቼም ነፃ የሚወጡ በማይመስልበት በዚያን ወቅት ኢትዮጵያ ነፃነቷን በማስከበር የአድዋ ድልን አድንቀዋል። በዚህም ኢትዮጵያ ቅኝ ያልተገዛች ብቸኛው አፍሪካዊት ሀገር በመሆን በ19ኛውና በ20ኛው ክፍለ ዘመን በነበሩ የዓለም ሀያላን እውቅና ማግኘቷን ገልጸዋል። በመሆኑም የአውሮፓውያኑ መጋቢት 2 በፔንሲልቬኒያ ግዛት የአድዋ ድል መታሰቢያ ቀን እንዲሆን ውሳኔ ማሳለፉን አስታውቋል። የአድዋ ድል ቀንን በማክበር የአሜሪካ ታሪክንም እናከብራለን ብሏል። ምክር ቤቱ ያሳለፈውን ውሳኔ በኢትዮጵያና በአሜሪካ ግንኙነት ላይ የሚሰራው አሜሪካን ኢትዮጵያ ፐብሊክ አፌርስ ኮሚቴ አወድሶታል። የፔንሲልቬኒያ ምክር ቤት በውሳኔው ከአድዋ የተቀሰመው ትምህርት ዛሬም ድረስ ወሳኝ መሆኑን የሚያሳይ ትልቅ መልእክት አስተላልፈዋል። በዓለም ሚሊዮኖችን ለሚያነሳሳና ለሚያኮራ ለዚህ ታሪካዊ ቀን እውቅና በመስጠቱ እናመሰግናለን ብሏል ኮሚቴው ኤችአር 441 ረቂቅ የውሳኔ ሀሳቡን ለፔንሲልቬኒያ ምክር ቤት ላቀረቡት የሕዝብ ተወካይ ቤንጃሚን ሳንቼዝ ምስጋናውን አቅርበዋል። በኮሎራዶ ግዛት የአውሮራ ከተማ ምክር ቤት እንደራሴና የሪፐብሊካን ፓርቲ አባል የሆኑት ትውልደ ኢትዮጵያዊው አቶ አምሳሉ ጸጋዬ ኤችአር 441 የተባለው ውሳኔ በምክር ቤቱ ባሉ ሁለቱም ፓርቲዎች ማለትም ዲሞክራትና ሪፐብሊካን በከፍተኛ ድምፅ የጸደቀ መሆኑን ለቢቢሲ ተናግረዋል። ውሳኔው የአውሮፓውያን መጋቢት 2 የኢትዮጵያ አርበኞች በ1896 እንደ አውሮፓውያን አቆጣጠር በአድዋ ተራሮች የጣሊያንን ዘመናዊ ጦር ድል ያደረጉበት ዕለት ለማስታወስ የተላለፈ መሆኑንም አክለዋል። 13 ሚሊዮን ሕዝብ በሚኖርባት ፔንሲልቬኒያ ግዛት በርካታ ትውልደ ኢትዮጵያውያን ፊላዴልፊያን ጨምሮ በሌሎች የግዛቲቱ ትልልቅ ከተማዎች ውስጥ ይኖራሉ። የኢትዮጵያ ታሪክ በኢትዮጵያውያን ብቻ ተወስኖ የሚቀር አይደለም ያሉት አቶ አምሳሉ ያ ታሪክ የአፍሪካውያንና የጥቁር አሜሪካውያን ታሪክም ጭምር ነው በማለት የድል ቀኑ በፔንሲልቬኒያ ግዛት እንዲታሰብ መደረጉ ወርቃማ ዕድልን የሚፈጥር እንደሆነም ገልጸዋል። የአድዋ ድል በተመሳሳይ እርሳቸው በተወከሉበት ኮሎራዶ ግዛት አውሮራ ከተማ ምክር ቤት እውቅና ተሰጥቶት የጥቁሮች ታሪክ ከሚዘከርበት ወር ጋር ተጣምሮ የሚከበር በዓል እንደሆነም አስታውሰዋል። ጉዳዩ ወደ ምክር ቤቱ ከመምጣቱ በፊት ከፍተኛ እንቅስቃሴ ሲደረግበት እንደነበር ያወሱት አቶ አምሳሉ ይህ ታሪካዊ ድል ለኢትዮጵያውያን፣ ለአሜሪካውያን፣ ለጥቁሮች በሙሉ ትልቅ እድል ነው ብለውታል። በግዛቲቱ መጋቢት 2 2026 ለ130ኛው የአድዋ ድል መታሰቢያ እንዲሆን ተወሰነ ሲባል ትርጉም ምንድነው? ለምንስ ውሳኔው ረጅም ጊዜን ሊወስድ ቻለ? በሚል የተጠየቁት አቶ አምሳሉ በምክር ቤቱ አሰራር የውሳኔ ሀሳቦች ብዙ ማለፍ ያለባቸው ሂደት ስላለ ነው ብለዋል።
መጋቢት 2 የአድዋ ቀን መባሉ ደግሞ ለአንድ ጊዜና ለአንድ ዓመት ብቻ ሳይሆን ቋሚና ቀጣይ እንደሆነም አብራርተዋል። ዕለቱ ለአድዋ ድል መሰየሙ በተግባር ምን ማለት እንደሆነ ተጠይቀው በግዛቲቱ ቀን መቁጠሪያ ማለትም ካላንደር ውስጥ የአድዋ ቀን ተብሎ ተካቶ ታስቦ ይውላል። ይህም ትልቅ ትርጉም ያለው ትዕምርታዊ ሲምቦሊክ ነው ብለውታል። ሆኖም ውሳኔው በዚያው ግዛት ተፈጻሚ የሚሆን እንጂ ወደ ፌዴራል የሚያመራ እንዳልሆነም አክለዋል። ይሁንና አድዋ በበርካታ ግዛቶች እውቅና እያገኘ ከመጣ ወደፊት ኢትዮ አሜሪካውያን፣ ጥቁር አሜሪካውያን እና የተለያዩ አደረጃጀቶች ጉዳዩን በጊዜ ሂደት ወደ ፌዴራል ይዘውት እንዲሄዱ አንዳች እድል ሊፈጥር እንደሚችል ያላቸው ተስፋ ተናግረዋል። አድዋ ኢትዮጵያ በአፄ ሚኒሊክና ባለቤታቸው እቴጌ ጣይቱ አመራር ሰጪነት የጣሊያን ወራሪዎችን ድል በመምታት ሉዓላዊነቷን አስከብራ የቆየችበትና በዓለም አቀፍ ደረጃ የጥቁር ሕዝቦች ነጻነትና ጸረ ቅኝ ግዛት ትግል ምልክት የሆነ ታሪካዊ ድል ነው። ከአድዋ ድል በኋላ በርካታ ሀገራት የጸረ ቅኝ ግዛት ተጋድሏቸው በማጠናከር ለዓመታት በዘለቀ ትግል ነጻነታቸው መቀዳጀት ችለዋል። በአፍሪካ ሁለት ሀገራት ቅኝ አለመገዛታቸው ታሪክ የሚያስረዳ ሲሆን ኢትዮጵያ ራሷን ያስከበረችው አርበኞቿ ባደረጉት ትግል ነው። በአድዋ ጦርነት በሺዎች የሚቆጠሩ የጣሊያን ሰራዊት አባላት ሲገደሉ፣ ሌሎች ሺዎች ደግሞ ተማርከዋል። መድፎችን ጨምሮ ከፍተኛ መጠን ያለው የጦር መሳሪያዎችም መማረካቸው ታሪክ ያስረዳል። በተጨማሪም የጣሊያንን ሰራዊት ከመሩት መኮንኖች መካከል ጀነራል አልቤርቶኒ ሲማረክ፣ ዋና አዛዥ ጀነራል ባራቴሪ ሸሽቶ አምልጧል። ኢትዮጵያ ይህንን ታሪካዊ ድል የተጎናጸፈችበትን የካቲት 23 ቀንን በየዓመቱ በደማቅ ታሪካዊ ሁነቶች ታከብራለች። ባለፈው የካቲት ወርም 130ኛው የአድዋ ድል በዓል በደማቁ ተከብሯል። መረጃው የቢቢሲ ነው። እውነቱን አውቃችሁ ተሰዉ። አንደኛ፣ ለመጀመሪያ ጊዜ የፕሪቶሪያን ስምምነት የጣሰው ህወሓት ነበር። ቀኑም ህዳር 4 2015 ዓ.ም ነበረ። ሁለተኛ፣ ለሁለተኛ ጊዜ የፕሪቶሪያ ስምምነት እንዲደናቀፍ ለ17 ወራት በክበባና በእገዳ ውስጥ የነበረውን የትግራይ ህዝብ አስቸኳይ እርዳታ እንዳያገኝ ያደረገው አሁንም ህወሓት ነበር። ከህዳር 4 2015 ዓ.ም እስከ መጋቢት 8 2015 ዓ.ም ድረስ ደብረጽዮንን የጊዜያዊ አስተዳደሩ ፕሬዝዳንት ለማድረግ በገቡት እልህ። ሶስተኛ፣ ለሶስተኛ ጊዜ ፕሪቶሪያ በተቀመጠለት የጊዜ ገደብ መሰረት ተግባራዊ እንዳይሆን እንቅፋት የነበረውና የትግራይን አቅም የበታተነው ህወሓት ነበር። ይህም ከ60 ቀናት በላይ የወሰደው ደብረጽዮንና ፈትለወርቅን ከኃላፊነታቸው ያወረደው፣ ነገር ግን በህወሓት ጀነራሎች እንዲተርፉና ተጠያቂነት እንዲቀር ያደረገው የጦርነት የብረታ ብረት የእርዳታና የህገወጥ ማዕድን ቁፋሮ ግምገማ 2016 ዓ.ም ላይ የተካሄደው። አራተኛ፣ ለአራተኛ ጊዜ የፕሪቶሪያ ስምምነትን በጥያቄ ምልክት ውስጥ እንዲወድቅ ያደረገው አሁንም ህወሓት ነው። ህወሓት ከጊዜያዊ አስተዳደሩና ከፌዴራል መንግስቱ ጋር ለህልውና የስጋት ሆኖብኛል በሚል የፕሮፓጋንዳ ምላሽ ወይም የአድዋ ንዑስ ግንባር የሚል ትረካ ፈጥሮ እነ ሙሉወርቅ ኪዳነ ማርያምና ክንፈ አብርሃ ባለቤት የሆኑበት የአፎረም መድረክ ታህሳስ 2016 ዓ.ም ፈጠረ። አምስተኛ፣ የፕሪቶሪያ ስምምነት በአደባባይ እንዲጣስ የተደረገው ደግሞ በህወሓት ነው። ከሚያዝያ 2016 ዓ.ም በኋላ ህወሓት በአድዋ ንዑስ ግንባር የ11 ወረዳዎች ተወላጆችን ብቻ በመለየት የመጽሐፍ ምረቃ ያለ ወታደራዊ ስልጠና፣ የአዳዲስ ምልምሎች ምረቃና ሰልፍ ያሳይና በሚዲያዎች ያስተላልፍ ነበረ። ስድስተኛ፣ የፕሪቶሪያ ስምምነት ሙሉ በሙሉ እንዲረሳ፣ የትግራይ ህዝብና የትግራይ ጊዜያዊ አስተዳደር አደጋ ላይ እንዲወድቁ እንዲሁም የትግራይ አቅሞች እንዲበታተኑ ያደረገው አሁንም ህወሓት ነው። ይህም ህገወጥ የህወሓት ጉባኤ ከነሐሴ 2016 ጋር መስከረም 2017 ዓ.ም በነበረው ጊዜ አካሂዷል። ሰባተኛ፣ አሁንም ቢሆን የፌዴራል መንግስቱን ወይም ተደራዳሪ አካላትን ሙሉ በሙሉ በመርሳት ችግሩ በሙሉ ወደ ትግራይ እንዲመጣ ከፌዴራል መንግስት ጋር የምንደራደርበትና ተጽዕኖ የምንፈጥርበት ይቅርና የተፈናቀለ ህዝብና የመሬት ያለን እንኳ እስከማንመስል ድረስ በውስጣዊ ሽኩንቻና እልህ መጋባት ተጠምደን ፕሪቶሪያን እንድንረሳው ያደረገን አሁንም ህወሓት ነው። ይህም ከፍተኛ ታማኝነቱን ለአንድ ቡድን በማድረግ የጊዜያዊ አስተዳደሩ ደህንነት አደጋ ላይ እንዲወድቅ፣ ህዝቡ በአካባቢ እንዲከፋፈል፣ በመንግስት ላይ መንግስት እየደረበና እየሾመ በኃይል ህዝብ እየጨቆነ በር እየሰበረ ማህተም እየቀማ የለውጥ ፈላጊዎችን እያጠፋ ትግራይ ሙሉ በሙሉ ሲኦል እንድትሆን ያደረገው ህወሓት ነው። ስምንተኛ፣ የፕሪቶሪያ ስምምነት ከአደጋ ባለፈ እንዲፈርስ ያደረገው አሁንም ህወሓት ነው። በግልጽ ትስስር ማድረጉን በማወጅ የኢትዮጵያን ሰላምና መረጋጋት ከሚያፈርሱ፣ የኢትዮጵያን ሉዓላዊነት አደጋ ላይ ከጣሉ የውስጥና የውጭ ኃይሎች ጋር ተጣምሬ ኢትዮጵያን ወርሬ ስልጣኔን አረጋግጣለሁ ብሎ መንቀሳቀስ ጀምሯል። ዘጠነኛ፣ በህወሓት ፍላጎት የተሰየመውና በታደሰ ወረደ የሚመራውን ጊዜያዊ አስተዳደር በፍንቀላ ወይም በመፈንቅለ መንግስት አፍርሶታል።
10ኛ ከ6 ዓመታትና ከሁለት ጊዜያዊ አስተዳደሮች በኋላ የታገደውን መንግስቴን መልሻለሁ በማለት ያንን ጊዜያዊ አስተዳደር በማስወገድ የትግራይ ብሔራዊ ክልላዊ መንግስት በማለት በግልጽ ደብዳቤ የፕሪቶሪያ ስምምነት የሚባል አላውቅም ብሎ በአደባባይ ተናግሮ ስምምነቱን ያፈረሰው አሁንም ህወሓት ነው። ብሔራዊ ክልላዊ መንግስት ብለህ ካወጅክ በኋላ ስለ ፕሪቶሪያ ማውራት በህግ አይንም በሞራል አይንም በፖለቲካ አይንም ተቀባይነት የለውም። ህወሓት ፕሪቶሪያን አፍርሶታል። ኦሮማይ ተፈጽሟል። ስለዚህ ወይ ተደናግሮ ወይ እውነት መስሎት ወይም እያወቀ ህወሓትን አምኖ የግለሰቦችንና የቡድኖችን ስልጣን ለማዳን ወደ ተዘጋጀው የሞትና የጥፋት ግብዣ ተቀላቅሎ መስዋዕትነት ለመክፈል የወሰነ ትግራዋይ በዋለበት ይዋል። ነገር ግን እነዚህ ከላይ የተገለጹትን 10 እውነታዎችን አውቆ ይሰዋ ይሙት። ምክንያታዊ ወለዶ የተባለ የትግራይ ተወላጅ እንደጻፈው መታከም ከፈለክ መጀመሪያ የይቅርታ ደብዳቤ ጻፍልን ስትል የህወሓቷ ቁልፍ ሰው ፈትለወርቅ ሞንጆሪኖ መናገሯ ተሰምቷል። ፈትለወርቅ ሞንጆሪኖ ይህንን ያለችው ለቴድሮስ ሀጎስ መሆኑንም ተሰምቷል። ጉዳዩ ምን ይመስላል ለሚለው አብራችሁን ተከታተሉ። አቶ ቴድሮስ ሀጎስ ግማሽ አካላቸው ሽባ ሆኖ በከባድ የጤና እክል ላይ እንደሚገኙ ተረጋግጧል። የፖለቲካ አስተላለፋቸው ላይ ልዩነቶች ወይም ቅሬታዎች ቢኖሩም እንኳ በእንዲህ ያለ አስቸኳይ የጤና ሁኔታ ላይ ያለን ሰው ማየት ግን ለማንኛውም ሰው ደስ የሚል አይደለም። ሰብአዊነትና ርህራሄ ከማንኛውም የፖለቲካ ልዩነቶች በላይ ቅድሚያ ሊሰጣቸው ይገባል። ነገር ግን አሳሳቢው ነገር ከትዕምት ወይም ኢፈርት ለሕክምናቸው መውጣት የነበረበት እርዳታ ለባለፈው የፖለቲካ ውጥረት ይቅርታ ጠይቀህ ደብዳቤ ካላስገባህ አንሰጥህም ተብሎ መከልከሉ ነው። ሰው በከባድ የጤና ችግር ላይ በሚገኝበት ወቅት ቂምና የፖለቲካ ልዩነትን ትቶ መርዳት ባህላችንና ሴታችን ነው። የሰው ሕይወት ለማዳን ይቅርታን እንደ ቅድመ ሁኔታ ማስቀመጥ በስነ ምግባርም ቢሆን ፍትሃዊ አይደለም። በሌላ በኩል ደግሞ ህዝብ በከባድ ችግርና በማህበራዊ ቀውስ ውስጥ በሚገኝበት በዚህ ወቅት ያ ሚዛን የሌለው የሀብት አጠቃቀምና አካሄድ ለብዙዎች የሚያሳዝን ሆኗል። ለምሳሌ የህወሓት ቢሮ ኃላፊዋ ወይዘሮ ፈትለወርቅ ሞንጆሪኖ በቅርብ ዘመዳቸው በአቶ ኃይሎ ሊባኖስ ስም በቅርቡ በአሜሪካ ውድ የመኖሪያ ቤት እንደገዙ ተረጋግጧል። አሁን ደግሞ በነ ጌታቸው ረዳ ምስክርነት ሳይቀር በአደባባይ የተመሰከረባቸው በዘርፊያ የሚታወቁት እንዲሁም በጦር ሜዳ ላይ ፈሪ እንደሆኑና አንድም ድል አስመዝግበው እንደማያውቁ የጦር አጋሮቻቸው የሚናገሩላቸው የህወሓቱ ጀነራል ምግበ ኃይለ በሸራሮ ላይ ያደረጉትን ንግግር እንደሚከተለው ተርጉመን አቅርበነዋል። መጀመሪያ ቪዲዮውን አዳምጡት። አፍታዝ ገጠመት ጸገብ ንዓን ምፍታሐቆም ካፍቱ ንሳም ህዝሙና ይልና ዘለው ንላዕልኮ መስዋዕት ከፊልና እምበር ጽንዓት ኮሪና ኢና ቶም ተጋድልትኮ ዕጥቆም ከውፁ ስዋዕቶም ከውፁ ቁስላቶም ከውፁ ተወሳኺ መስዋዕት ከፊሎም ዘ ህዝሙና ኣብተርኡ ኮይናና ንኸይድ ኢሎም ነይትን ቀትርን ተጠርኒፎም ናፍታት ተባሃለቶም ቦታ ከዓ ኣትዮም እዮም። ሓንቲ ፅቡቕቲ ነገር ናፍታት ተባሃለቶም ቦታ ኣትዮም ብክብሪ ከም ዝቐረዩ እውን ብኣግባቡ ተርፎም ፍፅሙ መስዋዕት ከፊሉ ኣሎ። አሁን ወደ ሙሉ ትርጉሙ የሁሉም የስታፍ አመራሮች እዚህ ያላችሁ፣ ስለዚህ በዚህ የተሰበሰብነው ተጋሩ በመሆናችን ጉዳያችን አንድ በመሆኑ ሀዘንም ሆነ ደስታ የሁላችንም ስለሆነና የጋራ ጉዳይ ስላለን ትናንት ነበርን፣ ዛሬም አለን፣ ነገም እንኖራለን። የጋራ የውጊያና የመኸተ የጋራ የህልውና ጉዞ ስላለን ተሰብስበን በጉዳያችን ላይ አለመምከራችን እንጂ መምከራችን ተገቢ ነው። ሸራሮ ላይ ነው ያለነው። ሸራሮ ደግሞ የእውነት ምድር ነው፣ የትግል ምድር ነው፣ የጀግኖች ምድር ነው። ለትግራይ ህዝብ ትግል ሸራሮ በላይ የላቀ የለም። ስለዚህ ይህንን እውነት የሚያረጋግጥ ስራ ነው እየሰራችሁ ያላችሁት። እናመሰግናለን። ተጋሩ አሁንም የነበርን ህዝብ ነን፣ አለን፣ እንቀጥላለን። በትግል ህይወት ምዕራፍ ውስጥ ለሚያጋጥሙን አንዳንድ ውጣ ውረዶች አልተንበረከክንም። ነገም ሆነ ከነገ ወዲያም አንንበረከክም። ባለፈው ታሪክ የህወሓት ታጋይ ሆኖ ሸራሮን ያልረገጠ፣ ያልተቀበለ፣ ያልተመገበ፣ አይዞህ ያልተባለ በዚህ ምድር ላይ አለ ብዬ አላምንም። ከጥንቱ የኢትዮ ኤርትራ ጦርነት ጀምሮ አሁንም ባለው ጦርነት ውስጥ እና ወደፊትም በሚኖረው ጦርነት ውስጥ አላችሁ። የትግራይ ህዝብም ወደፊት በሚኖረው ጦርነት ውስጥ ይገኛል። የተዋጋና መስዋዕትነት እየከፈልን መኖርን መርጠን ሳይሆን እንደ ህዝብ የተፈረደብን እሱ ስለሆነ ነው። እንዳንኖር በቋንቋችን፣ በባህላችን፣ በታሪካችን እኛ በማንነታችን ራሳችንን በራሳችን አስተዳድረን መስለን በክብር በምድራችን ላይ ወላጆቻችን በተቀበሩባት ለትግራይ ህዝብ ህልውና መስዋዕትነት የከፈሉ ወንድሞቻችንና ጓዶቻችን ባለፉባት ምድር ላይ ራሳችንን ችለን ለመኖር
ልጆቻችንን ለማሳደግና ለማስተማር ስለተከለከልን አማራጭ በማጣታችን እንደ ህዝብ እየታገልን እንገኛለን። ትናንትም እንታገል ነበር፣ ዓላማው ውስ ነው። በኋላም አሁንም እየታገልን ነው። በጦርነት ውስጥም ታግለናል። አሁንም እየታገልን ነው። ለምን? ስለ ህልውናችን፣ ስለ ራስን የመወሰን መብታችንና ስለ መጪው ዕድላችን ነው። ሌላ ምንም አይነት ዓላማ የለንም። ማንኛውም ማህበረሰብ በማንኛውም ዓለም ውስጥ ሊከፈል ከሚገባው በላይ መስዋዕትነት ከፍሏል ወይስ ከዚያ በላይ? እንደ ህዝብ ተደራጅተን ለመቀጠል እየታገልን ነው። የዚህ ትግል አካል ነው። በተለይ አሁን ወሳኝ ምዕራፍ ላይ እንገኛለን። ወይ አሁን ያለችው ገመድ በጥሰን እንደ ህዝብ መቀጠል አለብን፣ ወይም በዚያች ገመድ ታንቀን በሽንፈት ውስጥ እንኖራለን። ይህንን ደግሞ አንመርጠውም፣ አይሆንም። ገመዷን በጥሰን ወደፊት መጓዝ ነው ያለን አማራጭ። ማሸነፍ ነው፣ እናሸንፋለንም። ለማሸነፍ ደግሞ መከፈል ያለበት መስዋዕትነት መክፈል አለብን። የአካል መስዋዕትነት ብቻ አይደለም፣ ብዙ ጊዜ የአካል መስዋዕትነት ነው የሚነሳው። ነገር ግን የአስተሳሰብ አንድነት ፈጥረህ ለብሔራዊ ክብርና ለማንነት በሁሉም ረገድ መታገል ራሱ የመስዋዕትነቱ አካል ነው። ወታደር ሆነህ ዩኒፎርም ለብሰህ በትግል ውስጥ በአካል መገኘት መስዋዕትነት ነው። በቤት በገጠር በከተማ በንግድ ውስጥ ሆነህ ነግደህ ልጆችህን ቤተሰቦችህንና ማህበረሰቦችህን ማስቀጠልም የትግሉ አካል ነው። የጸጥታ መዋቅሩን መታገልም የትግሉ አካል ነው። የሰማዕታት የታጋዮችና በጦር ግንባር የተሰማሩት ጀግኖች ታጋዮች ልጆችን ማሳደግም የመስዋዕትነቱ አካል ነው። ይህ ሁሉ ተደምሮ ነው እንድንኖር የሚያደርገን። የዚህ ማረጋገጫ ደግሞ ይህ አሁን የምናደርገው ነው። የስራ ክፍፍልን ነው ያለን። ተጋሩ የተወሰነው ጠመንጃ ታጥቀን እንሰለጥላለን፣ እንዋጋለን። አንዳንዶቹ ጠመንጃ ታጥቀው ቀበሌ ያስተዳድራሉ። አንዳንዶቹ የዞን ህዝብ ያስተዳድራሉ። አንዳንዶቹ በልማትና በማህበራዊ ጉዳዮች ላይ ያክማሉ፣ ይነግዳሉ። ከሚያገኙት ትርፍ ደግሞ ግብር ይከፍላሉ። ስለዚህ አብረን እንቀጥላለን። የስራ መለያየት እንጂ የተለያየ ዓላማ ያለው የትግራይ ተወላጅ የለንም። የትግራይ ተወላጅ ዓላማችን ህልውናችን ማረጋገጥና መቀጠል ነው። ተበድለናል። ላለፉት በመቶዎች የሚቆጠሩ ዓመታት ወላጆቻችን ሰንደቅ ዓላማዋ እንዳይጠፋ፣ ሃይማኖቴና ታሪኬ እንዳይጠፋ እያሉ የታገሉላት ኢትዮጵያ የምትባለው ሀገር ደጋግማ በደል አድርሳብናለች። ጸረ ትግራይ ሆና የጄኖሳይድ ዓላማ አስገብታ ላለፉት 6 ዓመታት ስታሰቃየን ቆይታለች። ተጋሩ ከምድራችን ተፈናቅለናል። ተጋሩ የሚኖርበትን የህግ ስርዓት ታዛብተው ተፈናቃዮች አድርገውናል። በሚሊዮን የሚቆጠሩ ተጋሩ ከቤት ንብረታቸው ተፈናቅለዋል። በጦርነቱ ምክንያት የነፍስ መጥፋት ከመኖሩም በላይ አሁንም በተለያየ መንገድ የሰው ህይወት እየጠፋ ይገኛል። ክላሽንኮቭ ታጥቆ ፊት ለፊት ከጠላት ጋር ነው የሚዋጋው። ጠላትን ገድሎ እርሱም ራሱ መስዋዕትነት ሊከፍል ይችላል። ምንም የሌላቸው ልጆቻችን፣ እህትና ወንድሞቻችን እንዲሁም እናቶቻችን ተጋሩ ከዚህ ችግር መውጣት አለብን። መውጣት እንደምንችልም የታወቀ ነው። እስካሁን ያደረጋችሁት ጦርነት ከንቱ ነው። ትክክል አይደላችሁም። ተበተኑ። የከፈላችሁት መስዋዕትነት ተገቢ አይደለም። ለጦርነት ብላችሁ ተሳስታችኋል። ኑ እጃችሁን ስጡ ነው እየተባለን ያለ ነው። በዚህ በዘመናችን እጃችንን ከሰጠንማ በዚች ዓለም ላይ በህይወት የሚኖር ማን አለ? ማንም አይኖርም። ሰው በበሽታም ይሞታል፣ በአደጋም ይሞታል፣ በድንገትም ይሞታል፣ ተዋግቶ ጠላቱን ገድሎም ይሞታል። ማህበረሰቡ ያለፈውን ጉዞውን ጠብቆ ለሚቀጥለው ትውልድ የማስተላለፍ ኃላፊነት እንደሚሰማው ካወቀ መስዋዕትነቱ ይቀንሳል። ማህበረሰባዊ ኃላፊነት በተለያየ መንገድ ተሸክመን ወደፊት ካልተጓዝን እኛ ደግሞ ተደራጅቶ መታገልን የምንወድ ህዝብ ነን። በጦርነት ጊዜ አስመስክረናል። 7-8 ሀገሮች ከበው ሌሊትና ቀን በሰማይና በምድር ሲደበድቡን ቀጥ ብለን ታግለን እዚህ እየደረስንን፣ አሁን ደግሞ የቀረናለን፣ እናጠፋችኋለን ይሉናል። የህልውና አደጋ አለብን። ራስን የመወሰን መብት በአግባቡ አልተረጋገጠም። ነገር ግን ከዚህ በመውጣት ባለፉት ዓመታት ባደረግነው የማይታክት ትግል አሁን ወደ ትክክለኛው መንገድ እየገባን እንገኛለን። ሚዛኑን የጠበቀ ማዕከል ያለው ፖለቲካዊ፣ መንግስታዊና የፍትህ ስርዓት እንዲሁም የዘመቻ ኃይሎቻችን አንድነት እያመጣን ነው። አሁን ይህንን ዘመቻ ላቆሙት ህዝብ ክብር ይግባቸው። በተደራጀ አስተሳሰብ ለዚያ ድርጅት ፖለቲካዊ አመራር ክብር ይግባቸው። እየወደቁና እየተነሱ በመንግስት መዋቅር ውስጥ ላሉት ትክክለኛ የጦርነት አስተሳሰብ ላላቸው አስተዳዳሪዎቻችን ክብር ይግባቸው። ላይ እስከታች ባጋጠሙ የተለያዩ ማህበራዊና ኢኮኖሚያዊ ችግሮች ሳይንበረከኩ ህዝባቸውን ያልረሱ መላው የሰራዊት አመራሮች፣ አባላትና የጸጥታ ኃይሎች ባደረጉት ትግል ምክንያት አሁን እየመጣ ነው። በዚህ መሃል የጦርነት ጉዛችንን የሚያደናቅፉ የተለያዩ ፖለቲካዊ ችግሮች ገጥመውናል። ይህንን ለመመከት ደግሞ ታግለናል፣ ተገቢም ነው። አሁን ግን ደረጃ በደረጃ ወደ ተሻለ ሁኔታ ለመምጣት እየተዘጋጀ ነው። ፖለቲካዊ ድርጅታችን በጥሩ ሁኔታ እየሄደ ነው። የመንግስት መዋቅራችንም እየተስተካከለ ነው። የጸጥታ መዋቅራችን፣ ታጣቂዎቻችንም ሆነ ሚሊሻችን፣ ሁሉም የጸጥታ ኃይሎቻችን ወደ ተሻለ መንገድ እየመጡም ነው። አሁን ህዝባችን በየአካባቢው የነበረው ችግር እየፈታ ወደ ተሻለና ወደ ቀድሞው ትክክለኛ ሁኔታ እየመጣ
ነው። በአጠቃላይ እንደ ህዝብ ቁመናችንን የሚፈታተኑ የነበሩ ችግሮችን ፈተን ወደ ተሻለ ቁመና እየመጣንበት ባለው ጉዞ ላይ ጠላት አሁንም ተጋሩን ሳያንበረክክ ሊያርፍ የማይችል የሰይጣኖች ስብስብ የሆነው የብልጽግና ኃይል አለ። በጣም የሚያሳዝነው ደግሞ ይህንን የሚያስተባብሩ የትግራይ ባንዳዎች እየበዙ መሆናቸው ነው። ትናንትም ነበሩ፣ ዛሬም አሉ። ግን ምን ማለት አይደለም። የትግራይ ህዝብ በጣም የበሰለ ፖለቲካዊ አስተሳሰብ ያለው ማህበረሰብ ነው። እነዚህ ልንመክታቸው ይገባ ነበር፣ የመከትናቸውም ነው። ወደፊትም እንመክታቸዋለን። በእንደዚህ አይነት ሁኔታ ውስጥ እያለን ነው ይህች ችግር የገጠመችን። እሷም የዚያ የጦርነቱ አካል ነች። ባለፉት ዓመታት ሳይቋረጥ ከጎናቸው ከነበሩትና በጣም ከባድ መስዋዕትነት ከከፈሉት ክፍለ ጦሮች አንዱ ከመጀመሪያው ጀምሮ 13ኛው ሰራዊት ነው። አሁንም በየአካባቢያቸው አለ። ብቻቸውን አይደሉም። ከአርሚ 15 ጋር በመሆን ነው በዚህ አካባቢ የተዋጉት። አርሚ 17 እና 42 ደግሞ በአስገደና ጽምብላሉ። እነዚህ ታጋዮች አሁንም የነዚያ ትናንት በአዲ አሰር ህብረት የነበሩትና የነሱን አደራ ይዘው እየታገሉ ያሉ ከጎናቸው የነበሩ ናቸው። ይህንን መስዋዕትነት የከፈሉት የተሰዉትን አደራ ይዘው ለመቀጠል በሚንቀሳቀሱት ጊዜ የከፈሉት መስዋዕትነት ነው። አንድ ነገር ልነግራችሁ የምፈልገው አሁን በሚከፈለው መስዋዕትነት የሚንበረከክ ህዝብ የለም፣ የሚንበረከክ አስተዳደር የለም፣ የሚንበረከክ የሰራዊት አመራር የለም። ምክንያቱም እኛ ማን ሆነን ነው? ተጋሩ ነን። የመንበርከክ ታሪክ የለንም። አሁንም አንንበረከክም። በማህበራዊ ሚዲያ ባለው ወሬ ላይ ከማተኮር ይልቅ በውስጥ ስራችንና በተሰጠን ተልዕኮ ላይ እንዲሁም ያጋጠማቸውን ችግር ለመፍታት እነሱ ከሚመሉልን በላይ መስዋዕትነት ከፍለን ጽናትን አሳይተናል። ታጣቂዎች ትጥቃቸውን ለማውጣት፣ ቁስለኞች ለማውጣት ተጨማሪ መስዋዕትነት ከፍለዋል። አሁንም ወደ ተልዕኳችን ነው የምንሄደው በማለት ሌትና ቀን ተደራጅተው ወደ ተባሉበት ቦታ በክብር ገብተዋል። የቀሩትም ቢሆን ተግባራቸው በአግባቡ ይፈጽማሉ። መስዋዕትነት ተከፍለዋል። መስዋዕትነቱ የእውነት ነው። መስዋዕትነቱ የተልዕኮ ነው። እንደ ተጋሩ እናዝናለን። ነገር ግን አዝነን አንቆምም። የነሱን ትጥቅ የነሱን ዓላማ ይዘን እንደ አሃዱ እንደ ሰራዊት እንዳስተዳደር ወደፊት መጓዝ ነው ዓላማችን። እኛ ትልቅ ህዝብ ነን። ፖለቲካዊ ስርዓት ያለንን፣ የራሳችን ፖሊስ፣ የጸጥታ መዋቅርና አስተዳዳሪዎች ያሉንን፣ እኛ ስርዓት ያለንን፣ ወደፊትም ህልውናችንን አረጋግጠን የራስን እድል በራስ የመወሰን መብታችንን አረጋግጠን የወደፊት እድላችንን የነጻነታችን ወይም ደግሞ ወደ ጄኖሳይድ ውስጥ ያስገባችን ሀገር አካል መሆን አለመሆናችን ያኔ እንመካከርበታለን። አሁን ግን ስራ አለን። ሌትና ቀን ወደሚቀጥለው ስራችን ነው የሚንገባው ሲሉ ጀነራሉ ተደምጠዋል። እንግዲህ የህወሓቱ ጀነራል ምግባ ኃይለ ያሉትን ተርጉመን እንዳሰማናችሁ ከዚህ በኋላ የሚንበረከክ የሰራዊት አመራር የለም፣ ምክንያቱም እኛ የመንበርከክ ታሪክ የለንም ሲሉ ቢደመጡም ረስተውት እንዳይሆን እነ ስብሃት ነጋ፣ እነ ጀነራል ክንፈ ዳኘው፣ እነ ቅዱሳን ነጋና የመሳሰሉት የእሳቸው የህወሓት ጌቶች በጦርነት ወቅት ለኢትዮጵያ መከላከያ ሰራዊት እጃቸውን ሰጥተው እንደተማረኩ ማስታወሱ ግድ ይላል። የትግራይ ባንዳዎችና ብልጽግና ብለው መሳደባቸው አጃኢብ የሚያስብል ጉዳይ ሲሆን ባንዳነት ስሙ ቀይሮ ካልሆነ አላወቅንም እንጂ የገዛ ሀገሩ ከባዕድ ሰራዊት ጎን ተሰልፎ የሚወጋ ባንዳ መሆኑን ነበር የምናውቀው። ይህንንም የኢትዮጵያ ሀገራቸው መንግስት የሚደግፉና አብረው የሚሰሩ የትግራይ ሰዎች ሳይሆን ባንዳ የሚባሉት ከሻዕቢያ ጋር ጽምዶ በመፍጠር የግብፅን አጀንዳ ለማስፈጸም ኢትዮጵያን ለመውጋት የሚቃጡ እሳቸው ባንዳነቱ ይገልጻቸዋል። ሌላው ባደረጉት ንግግር ላይ እናንተ የሶሎዳ ሚዲያ አድማጭ ተመልካቾቻችን ያላችሁን ሀሳብ አስተያየት እንድታጋሩ ለእናንተ ክፍት አድርገነዋል። ሀሳባችሁን በኮሜንት መስጫው ላይ አጋሩን። በአፋሾች ላይ የተሰነዘረ ጥቃት ዛሬ ሰኔ 6 ቀን 2018 ዓ.ም በመቀሌ ከተማ ኪሃ ክፍለ ከተማ ቀጠራ በሚባል መንደር አጋቾች በአካባቢው በነበሩ ወጣቶች ላይ አፈሳ በጀመሩበት ወቅት ወጣቶቹ ራሳቸውን ከአፈሳ ለመከላከል በወሰዱት እርምጃ በእነዚህ አጋቾች ላይ ከባድ ጥቃት ደርሶባቸዋል። ወጣት ሆይ ተደራጅ፣ በአፋሾች ላይ ተደራጅተህ ታገል የሚል መልእክትም አስተላልፈዋል። ከዚህም የተሰበሰቡ መረጃዎችን አጋራችሁ። ከወረዳ እምባሰኔቲ የወጣቶች እስርና አፈሳ ዛሬ ሰኔ 6 ቀን 2018 ዓ.ም በእምባሰኔቲ ወረዳ አዲ ሄደም ቀበሌ ልዩ ቦታ እሸል መንደር እኒኒ ሰፊ የወጣቶች አፈሳ መካሄዱ ተገልጿል። አፈሳው መኮንን በሚባል የሚሊሻ ጽሕፈት ቤት ኃላፊና ከ10 አለቆች ወይም ከራቢት ጋር የዚያች ቀበሌ ዋና የጸጥታ አስተባባሪ ፍስሐ በሪሁ በሚባልና በቀበሌው መደበኛ ፖሊሶች በመሆን እንደተፈጸመም ተገልጿል። በርካታ ወደ ገበያ የወረዱ ወጣቶችን በማፈስ በገበሬዎች ማሰልጠኛ ግቢ ውስጥ አስረዋቸው እንደሚገኙም ታውቋል። አሁንም ከመሆኒ ከተማ የአመራሮች እንቅስቃሴ ከሁሉም የደቡባዊ ዞን ራያ ወረዳ 14 ወረዳዎች ከእያንዳንዱ ወረዳ 5 አመራሮች በአጠቃላይ 7 አመራሮች ወጣቶችን ለማፈስ ያለመ እቅድ ለመተግበር ዛሬ ቀን በመሆኒ ከተማ ተሰብስበው እንደሚገኙ ተገልጿል።
አሁንም ወደ አክሱም ከተማ ከቤተክርስቲያን ግቢ የተፈጸመ አፈሳ። በአክሱም ከተማ የአክሱም ጽዮን ቤተክርስቲያን ተማሪዎች በትምህርት ላይ በነበሩበት ወቅት የጸጥታ ኃይሎች ብርድ ልብሳችሁንና መጽሐፋችሁን አስቀምጡ በማለት ዛሬ አፍሰው ከቤተክርስቲያኗ ግቢ ወስዷቸዋል። ተንቤን የወታደራዊ ታንኮች እንቅስቃሴ። በተንቤን ልዩ ቦታ ወርሰገ የነበሩ ወታደራዊ ታንኮች ወደ ምዕራብ ግንባር አቅጣጫ እየተጓዙ መሆናቸውም ታውቋል። እስካሁን ባለው መረጃ 3 ታንኮችም ተነስተዋል ተብሏል። በማይጨው ከባርና ከኮፊ ሃውስ ሳይቀር አፈሳ ተጀምሯል። ይህንን ተከትሎ በርካታ ወጣቶች እየወጡም ይገኛሉ። በማህበራዊ ጉዳዮች ላይ ጭምር በስብሰባዎች ላይ የሚገኝ ወጣት ከቶ የለም። የማይጨው በግልጽ አይን ያወጣ አፈሳ ነው ብለውታል። ለቀሩት ላልሰሙ የማይጨው ወጣቶች መረጃው ይድረሳቸውም ተብሏል። ሳሲ ጻራምባ ወረዳ። በዚህ ወረዳ እየተፈጸመ ያለው አፈሳ የሚያሳዝን ነው። በተለይም በሳሲ ወረዳ ጣቢያ አጋዚ ማይለበይ በተባለች መንደር ማለት ነው ወጣቶችን በድንገት ያፈሱ የነበሩ ሲሆን አሁን ላይ ግን በርካታ ወጣቶች አዲስ አበባን ጨምሮ ወረዳውን ለቀው እየወጡ እንደሚገኝ ተገልጿል። እዚያው የቀረውና አማራጭ ያጣው ወጣት ደግሞ በሚያሳዝን ሁኔታ ሙሉ ቀን በረሃ ውሎ ለራት ብቻ ማታ ወደ ቤቱ እንደሚመለስም ተነግሯል። ይህም እጅግ ልብ የሚሰብር ነው። ይህንን ተከትሎ በዚህ በሳሴ ወረዳ የአፈሳውን መረጃ ለምን አጋለጣችሁ ተብለው የሚሳደዱ ወጣቶችም እንዳሉ እየተነገረ ይገኛል። ወጣት ታረቀ አማረን ጨምሮ ሌሎች ወጣቶችን በሚዲያ አጋለጣቸዋል ተብለው በወጣው አዋጅ መሰረት ያንን አረመኔያዊ ተግባር ተግባራዊ ለማድረግ በታጣቂዎች እየተፈለጉም ይገኛሉ። ጸጋዛባ ቦጊዳ እንደዘገበው